በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያው በከባዱ መቀጠሉ ታውቋል። በሌላ በኩል የብልጽግና አገዛዝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ብልጽግና የሚገኝባቸው ከተሞች ውስጥ የእገታ ወንጀሎች መበራከታቸውን ሲገልጹ የፖሊስ ኮሚሽነር ሆነው የተሾሙት ዘላለም መንግስቴ በበኩላቸው በአማራ ክልል ያለውን የጸጥታ ሁኔታ በውስጥም በውጭም እየተቀየረ መጥቷል ባይ ናቸው። ጉዳዩን በዝርዝር ትሰሙታላችሁ። በኮምቦልቻ ከተማ ለወታደራዊ ጀነራሉ ተሰጥቶት የነበረ 5500 ካሬ መሬት ያስነሳው ውዝግብ እያነጋገረ ነው። በሀገራችን እንደ አትሌቶች፣ ባለሀብቶችና የበጎ አድራጎት ድርጅቶች ላሉ መንግስት መሬት በነጻ ሲሰጥ በስፋት ይስተዋላል። በብዛት አይነገርም እንጂ ለመንግስት ባለስልጣናትና ለወታደራዊ ኃላፊዎች ይህ የመሬት አሰጣጥ ከኢህአዴግ ዘመነ መንግስት ጀምሮ በስፋት እንዳለ ፀሐይ የሞቀው ሀቅ ነው። ታዲያ በወልዲያ ከተማ ለአንድ ጀነራል ተሰጥቶ የነበረው የመሬት ጉዳይ ውዝግብ አስነስቷል። በመረጃችን እንዳስሰዋለን። ከካዛንችስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ለጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በ3 ቀን ውስጥ ልቀቁ ተባሉ። በኮሪደር ልማት ምክንያት የመኖሪያ ቤታቸው የፈረሰባቸውና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታም በአስቸኳይ እንዲነሱ ተነግሯቸዋል። ጉዳዩን የተመለከተ ዝርዝር መረጃ ይዘናል፣ ወደ እናንተ የሚደመጥ ይሆናል። የትግራዩ ጀነራል ህወሓትን በመቃወም 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን ተናገሩ። ህወሓትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴር ጀነራል በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው የራሳቸውን ሰራዊት ማደራጀታቸውንም ተናግረዋል። ያፈነገጡት እኚህ ጀነራል የተማመናችሁበትን ሰራዊት እበትነዋለሁ ሲሉም ዝተዋል። በዝርዝር መረጃችን ይዳሰሳል። በዛሬው ዕለት ከባህር ዳር አሳዛኝ ዜና ተሰምቷል። ይህንን ዜና ተከትሎ ህዝቡ ከፍተኛ ጥንቃቄ እንዲያደርግ መልእክትም ተላልፏል። ጉዳዩ የኮሮና ቫይረስ ጊዜን እንድናስታውስ አድርጎናል ያሉ አንዳንድ ሰዎች ከፍተኛ ጥንቃቄ ያስፈልገዋል እያሉ ነው። መረጃውን ይዘናል። በኮምቦልቻ ከተማ ለወታደራዊ ጀነራሉ ተሰጥቶ የነበረ 5500 ካሬ መሬት ውዝግብ አስነሳ። በሀገራችን እንደ አትሌቶች፣ ባለሀብቶች እና የበጎ አድራጎት ድርጅቶች ላሉ መንግስት መሬት በነጻ ሲሰጥ በስፋት ይስተዋላል። በብዛት አይነገርም እንጂ ለመንግስት ባለስልጣናትና ለወታደራዊ ኃላፊዎች ይህ የመሬት አሰጣጥ ከኢህአዴግ ዘመነ መንግስት ጀምሮ በስፋት እንዳለ ፀሐይ የሞቀው ሀቅ ነው። ከዚህ ጋር በተያያዘ በዛሬው ዕለት የምናቀርብላችሁ መረጃ ወደ ኮምቦልቻ ከተማ ይወስደናል። የሰሜኑ ጦርነት በፕሪቶሪያው ስምምነት ከተጠናቀቀ በኋላ በርካታ ጦርነቱን የመሩ ወታደራዊ አዛዦች ከመንግስት የመሬት ሽልማት ተበርክቶላቸው ነበር። ከነዚህ ውስጥ አንዱ ደግሞ ለጀነራል አበባው ታደሰ በኮምቦልቻ ከተማ የተሰጣቸው 5500 ካሬ ሜትር ቦታ ነው። ቦታው ቀደም ብሎ የከብት ሕክምና መስጫ የነበረ ሲሆን የሚገኘውም ኮምቦልቻ መናኸሪያ ፊት ለፊት ነው። ይሁንና ጀነራሉ መሬቱን ወዲያው ለሁለት ሰዎች መሸጣቸውንና ገዢዎቹ ደግሞ የገበያ ማዕከል ለመገንባት ሼር መሸጥ መጀመራቸውን ሚዲያችን ያገኘው የተረጋገጠ መረጃና ማስረጃ ያሳያል። ይሁንና ከጀነራሉ ላይ መሬት ገዝተው የገበያ ማዕከል እንገነባለን ብለው ሼር የሸጡ ግለሰቦች አሁን ላይ ነዋሪዎችን እያስፈራሩ እንደሆነ ተሰምቷል። ለገበያ ማዕከሉ ግንባታ ቢያንስ ከ400 በላይ የምንሆን ሰዎች እያንዳንዳችን ከ1.4 ሚሊዮን ብር ከፍለናል ያሉ አንድ ስሜ አይጠቀስ ያሉ የከተማው ነዋሪ ናቸው። ይሁንና ከጀነራሉ ጋር ቅርበት ያላቸው የመሬቱ ገዢዎች የሚጠበቅባቸውን 1.4 ሚሊዮን ብር ከፍለው የጨረሱ ቢሆንም አሁንም ከእያንዳንዳቸው 600 ሺህ ብር ተጨማሪ አምጡ እያሉ እያስገደዱ መሆኑ ታውቋል። ቦታውን ጸረ ሙስና ይፈልገዋል፣ ብራችሁን አታዋጡ የሚባል ነገር አለ። በዚህ በኩል ደግሞ ሁለቱ የመሬት ገዢዎች ብሩን አምጡ ይሉናል የሚሉት ሌላኛው ነዋሪ ናቸው። ጦርነቱ እንዳለቀ በስጦታ ለጀነራሉ የተሰጠ ቦታ ነበር። ከዚያ ሁለቱ ሰዎች ገዛናቸው አሉ። በማህበር እንስራሉ። እሺ ብለን ብሩን አዋጣን። አሁን ግን ሁለቱ ሰዎች እንደፈለጉ እያሽከረከሩን ነው የሚሉት እነዚህ ግለሰቦች ለምን ብለን ስንጠይቅ እንዳትኮረኮም ትባላለህ ይላሉ። እነዚህ የኮምቦልቻ ነዋሪዎች እንደሚሉት ተጨማሪ ብሩን ማዋጣት የማይችል በሙሉ መጀመሪያ ያዋጣውን
1.4 ሚሊዮን ብር እንደማይመለስለትና ገንዘቡን እንደሚወርሱት ማስፈራራታቸውን ለሚዲያችን ተናግረዋል። ይህን ሁሉ የሚያደርጉት ጀነራሉን ተማምነው ነው። እኛንስ ማን ነው የሚሰማን? በዚህ የኑሮ ውድነት ተጨማሪ 600 ሺህ ብር ከየት አምጥተን እንክፈል የሚሉት ነዋሪዎች ህዝብ ጉዳያችንን ይወቅልን ብለዋል። በሌላ መረጃ በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የብልጽግናው አገዛዝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ብልጽግና በሚገኝባቸው በከተሞች ውስጥ የእገታ ወንጀሎች መበራከታቸውን ሲገልጹ የፖሊስ ኮሚሽነር ሆነው የተሾሙት ዘላለም መንግስቴ በበኩላቸው በአማራ ክልል ያለውን የጸጥታ ሁኔታ በውስጥም በውጭም እየተቀየረ መጥቷል ሲሉ ተደምጠዋል። በክልሉ ምዕራብ ጎጃም ዞን ሰከላ ወረዳ በዛሬው ዕለት ከንጋት ጀምሮ ባገዛዙ ጦርና የፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳቶች ተመዝግበዋል ሲሉ የመረጃ ምንጮቻችን ተናግረዋል። በወረዳው ግሽ አባይ ከተማ ድንጋይ ገበጣና ሳንግብ ቤተክርስቲያን አካባቢ በወረዳው ግሽ አባይ ከተማ ድንጋይ ገበጣና ሳንግብ ቤተክርስቲያን አካባቢ ሰፍሮ በሚገኘው ያገዛዙ ጦር ላይ ውጊያ መክፈታቸውን የተናገሩት የፋኖ ኃይሎች በውጊያው ከፍተኛ ድል አድርገናል ብለዋል። ሆኖም ለጊዜው በዚህ ውጊያ የደረሰውን ጉዳት መጠን በውል ማወቅ አልተቻለም ተብሏል። በተመሳሳይ በምስራቅ ጎጃም ዞን ሸበል በረንታ ወረዳ የዱሃ ከተማ ካምፕ ባደረገው ያገዛዙ ጦር ላይ ፋኖ ጥቃት ማድረሱን የአማራ ፋኖ ብሔራዊ ኃይል አስታውቋል። በትናንትናው ዕለት ከጠዋቱ 3 ሰዓት ጀምሮ ለሰዓታት በቀጠለ ውጊያ በርካታ ያገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸውና ወታደራዊ ተሽከርካሪዎችም እንደወደሙ የአማራ ፋኖ ብሔራዊ ኃይል አስታውቋል። በተያያዘም በወረዳው ወረጓ አካባቢ የብልጽግና አመራሮች ህዝብ ሰብስበን እናወያያለን በሚል በተንቀሳቀሱበት በፋኖ ተኩስ ተከፍቶባቸው ስብሰባው ሳይደረግ እንደቀረ የአካባቢው የመረጃ ምንጮች ተናግረዋል። በተመሳሳይ በምዕራብ ወሎ ቀጠና መካነ ሰላም ከተማና አካባቢው ለ2 ተከታታይ ቀናት ከባድ ውጊያ መደረጉን የታወቀው ሰኔ 1ና 2 2017 በተከታታይ በተደረገ ውጊያ የፋኖ ኃይሎች ተዋና ሰኞ ገበያ አካባቢዎችን ካገዛዙ ጦር አስለቅቀዋል ሲሉ የአካባቢው የመረጃ ምንጮች ለሚዲያችን ተናግረዋል። የአገዛዙ ጦር ፊት ለፊት በተደረገው ውጊያ ሲሸነፍ በታ ተራራ ላይ ሆኖ በከባድ መሳሪያ የአርሶ አደሮችን መኖሪያ አካባቢ መደብደቡን የተናገሩት የመረጃው ምንጮች ሆኖም የፋኖ ኃይሎች ወደፊት መግፋታቸውን ተከትሎ ያገዛዙ ጦር ቦታዎችን እየለቀቀ ሸሽቷል ብለዋል። ውጊያውን ተከትሎ የፋኖ ኃይሎች በመካነ ሰላም ከተማ ሲንቀሳቀሱ መታየታቸውንም የመረጃው ምንጮች ጨምረው ገልጸዋል። በሌላ በኩል የብልጽግና አገዛዝ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ ብልጽግና በሚገኝባቸው ከተሞች ውስጥ የእገታ ወንጀሎች መበራከታቸውን አምነዋል። የጸጥታ ቢሮ ኃላፊው በከተሞች አካባቢ ሰዎች ለገንዘብ በሚል ይታገታሉ፣ በደል ይፈጸምባቸዋል ሲሉ ዛሬ መናገራቸው ተሰምቷል። ባህር ዳርን ጨምሮ ብልጽግና በሚገኝባቸው የክልሉ ትልልቅ ከተሞች የእገታ ወንጀሎች መስፋፋትና ይህ ወንጀልም በዋናነት የሚፈጸመው በአገዛዙ የጸጥታና የፖለቲካ አመራሮች በሚመሩት ቡድን እንደሆነ ከዚህ ቀደም በተደጋጋሚ መዘገቡ ይታወሳል። በሌላ በኩል ከሰላምና ጸጥታ ቢሮ ኃላፊው እሸቱ የሱፍ በተቃራኒ የአማራ ክልል ፖሊስ ኮሚሽን ሆነው የተሾሙትና ከዚህ በፊት በፌዴራል ከፍተኛ ስልጣን የነበራቸው ዘላለም መንግስቴ በክልሉ ያለውን የጸጥታ ሁኔታ በውስጥም በውጭም እየተቀየረ መጥቷል ሲሉ ተደምጠዋል። በዛሬው ዕለት የአማራ ክልል ፖሊስ ከፌዴራል የጸጥታ ተቋማት ጋር በወቅታዊ የጸጥታ ጉዳዮች ዙሪያ መሰብሰቡ የታወቀ ሲሆን በስብሰባው ላይ የመከላከያ አመራሮችና የደህንነት ኃላፊዎች መገኘታቸውንም ለማወቅ ተችሏል። ይህ ስብሰባ በክልሉ ያለው ወቅታዊ ሁኔታ ከፍተኛ መሻሻል አሳይቷል የሚል ግምገማ ማቅረቡንም ለማወቅ ተችሏል። የክልሉ ፖሊስ ኮሚሽነር ዘላለም መንግስቴ ከፍተኛ ውጤት አስመዝግበናል፣ አሁን ቀበሌዎችንና የተወሰኑ መተላለፊያ ቦታዎችን የማጽዳት ስራ እየተሰራ ነው ማለታቸው ታውቋል። ዘላለም መንግስቴ ጽንፈኛው ኃይል እየፈረሰ ነው ካሉ በኋላም መልሰው ደግሞ በጠረፍ አካባቢ ከሩቅና ከቅርብ ጠላቶች ጋር የሚሰሩ ኃይሎች አሉ በማለት ውንጀላቸውን አቅርበዋል።
አክለውም በየትኛው መመዘኛ አንድነት መፍጠር የማይችሉ አካላት አንድነት ፈጠርን በማለት የባንዳነት ሥራ ለመስራት እየተንቀሳቀሱ ነው ሲሉም ተናግረዋል። በሌላ ዜና ከካዛንችስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ለጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በ3 ቀን ውስጥ ልቀቁ ተባሉ። በኮሪደር ልማት ምክንያት የመኖሪያ ቦታቸው የፈረሰባቸውና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታም በአስቸኳይ እንዲነሱ ተነግሯቸዋል። እነዚህ ፈረንሳይ ለጋሲዮን ጉራራ ኪዳነ ምሕረትን አልፎ አንቁርጫ የሚባል ሰፈር ኑሯቸውን ያደረጉ የከተማ ውስጥ ተፈናቃዮች ለሚዲያችን በሰጡት ቃል አሁን የት እንደሚሄዱ ግራ እንደገባቸው ተናግረዋል። ትናንት ምንም ሳያሳውቁን መተው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ከሽሮ ሜዳ፣ ከተክለ ሃይማኖት፣ ከካሳንችስና ከ05 ተፈናቅሎ እየኖረ ነው የሚሉት አንድ ተፈናቃይ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው ይናገራሉ። ይሄ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ አንቁርጫ ነው። እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩን ሊያፈርሱት ነው። ወዴት እንሄድ? ብዙ ነፍሰ ጡር ሴቶች በድንጋጤ ታመዋል። ሰፈሩ በጣም ብዙ ህዝብ ነው ያለው፣ ግራ ገብቶናል በማለት ፎቶ እንኳን እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ጠቁመዋል። ሚዲያችን ያናገራቸው ሌላኛው ተፈናቃይ ደግሞ ትናንት 5 ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄደው ለዛሬ ስብሰባ እንደጠሩ ይገልጻሉ። በዚህ 3 ቀን ውስጥ ለቃችሁ ውጡ፣ ያላችሁ ቀን እስከ ሮብ ነው ተብለናል የሚሉት ግለሰቡ እቃቸውን ሰብስበው በፍጥነት እንዲወጡ መታዘዛቸውንና ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማይችሉ መነገሩን አስረድተዋል። ቢያንስ ትንሽ ቀን ስጡን ብለን ብንለምን ፖሊስ ደብድቦ አባረረን። የእውነት በጣም ብዙ ሰው በጭንቀት ታሟል። የካ ክፍለ ከተማ መልስ ቢሰጡን ብለን ሄድን። እዛም በቃ ይፈርሳል ከተባለ ምንም ማድረግ አይቻልም፣ ሁሉም የልማት ተነሽ ነው ብለው አባረሩን። አንዱ እንዲያውም እባካችሁ ብሎ ሲለምን ድብደባ ተፈጽሞበታል በማለት አስረድተዋል። በዚህ ዙሪያ የካ ክፍለ ከተማ ኃላፊዎችን በስልክ ለማናገር ያደረግነው ሙከራ አልተሳካም። ምላሽ ካገኘን እንመለስበታለን። በሌላ መረጃ የትግራዩ ጀነራል ህወሓትን በመቃወም 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን ተናገሩ። ህወሓትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴር ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው የራሳቸውን ሰራዊት ማደራጀታቸውን ተናግረዋል። ከትግራይ ኃይሎች በመለየት የራሳቸውን ሰራዊት እየገነቡ መሆናቸውን የጠቀሱት ብርጋዴር ጀነራል ገብረ እግዚአብሔር አዲስ ነገር ለመፍጠር ወደ በረሃ መውረዳቸውንና ከፓርቲ ነጻ የሆነ ኃይል ለመፍጠር ፓርቲ የማያዝዘው ሰራዊት ለመፍጠር እየተንቀሳቀሱ መሆናቸውን ገልጸዋል። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑን አስረድተዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጀነራል ገብረ እግዚአብሔር በየነን እና ሌሎች የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። ጀነራል ገብረ እግዚአብሔር በየነ ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም፣ ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውም ብለዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንደሆኑ ነው የሚቆጠረው፣ ሚሊሻነትን ደግሞ አልቀበልም ብለዋል። በሌላ አስቸኳይ መረጃ በባህር ዳር አንድ ሰው በዝንጀሮ ፈንጣጣ መያዙ ታወቀ። ባህር ዳር ዘንዘልማ አካባቢ አንድ ሰው በዝንጀሮ ፈንጣጣ እንደተያዘ የወጣው መረጃ አመልክቷል። ከሳምንታት በፊት በሞያሌ የመጀመሪያው ሰው ከተገኘ በኋላ ጅማ ሌላ ሰው በሽታው እንደተገኘበት መዘገቡ ይታወሳል። ዛሬ ደግሞ ባህር ዳር ዘንዘልማ አንድ ሰው ላይ ተገኝቷል። ግለሰቡ ሕክምና ላይ መሆኑ ታውቋል። በበሽታው እስካሁን የአንድ ሰው ሕይወት አልፏል። መንግስትና ህዝቡ በዚህ ጉዳይ ላይ ቸልታውን አብዝቶታል። በጣም አደገኛ በሽታ ስለሆነ ጥንቃቄ ያስፈልጋል የሚሉ አስቸኳይ መረጃዎች እየተላለፉ ይገኛሉ። በሌላ መረጃ
የኢትዮጵያ ኢንሳይደር መስራች ጋዜጠኛ ተስፋለም ወልደየስ መታሰሩ ታወቀ። በኢትዮጵያ ካሉ የካበተ ልምድ ካላቸው ጋዜጠኞች አንዱ የሆነው ተስፋለም ወልደየስ ሐሰተኛ መረጃ በማሰራጨት በሚል ተጠርጥሮ መታሰሩ ታውቋል። የጋዜጠኛውን መታሰር በተመለከተ የኢትዮጵያ ኢንሳይደር አታሚ ሀቅ ሚዲያና ኮሙኒኬሽን ዛሬ ባወጣው መግለጫ ጋዜጠኛው የታሰረው ሰኔ 1 2017 ዓ.ም ነበር። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንጻ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሀቅ ሚዲያና ኮሙኒኬሽን ገልጿል። ተስፋለም የመጀመሪያውን ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ ትናንት ሰኞ ሰኔ 2 ቀን 2017 ቄራ አካባቢ ወደሚገኝ የፖሊስ መምሪያ ተዘዋውሯል የተባለ ሲሆን ዛሬ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቄርቆስ ምድብ ችሎት ቀርቦ በ15,000 ብር ዋስትና እንዲፈታ ተወስኖ ነበር። ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ ተስፋለም የጠየቀውን መስፈርት የሚያሟላ በመሆኑ ከስር እንዲለቀቅ በፍርድ ቤቱ ለቄርቆስ ክፍለ ከተማ ፖሊስ መምሪያ ትዕዛዝ ተሰጥቷል። ተስፋለም ሐሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከእስር እንዲፈታ ትዕዛዝ በሰጠበት ደብዳቤ ላይ ሰፍሯል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ ገልጿል በማለት መግለጫው አስታውቋል። ይሁንና እስካሁን በይፋ ፍርድ ቤት ይግባኝ አለመጠየቁ ታውቋል። የተስፋለም ዋስትና እንዲከበር ሀቅ ሚዲያና ኮሙኒኬሽን አስፈላጊውን ክፍያ ፈጽሞ በፍርድ ቤቱ ለቄርቆስ ክፍለ ከተማ ፖሊስ መምሪያ የተጻፈው ደብዳቤ በሚመለከታቸው የፖሊስ መኮንን ሳይፈረምበት ቀርቷል። በዚህም ምክንያት ይህ መግለጫ ይፋ እስከሆነበት ሰዓት ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አልተከበረም በማለት ሀቅ ሚዲያና ኮሙኒኬሽን ይፋ አድርጓል። ተስፋለም ለሚዲያ ስራ ባለው ክብርና ፍቅር የሚታወቅ ሲሆን ከዚህ በፊትም በተለያዩ አጋጣሚዎች ለእስር ተዳርጎ እንደነበር ይታወሳል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።